ዛሬ ለናንተ በጣም ጠቃሚ የሆነ ቅናሽ ያሳዩ ባጃጆችን ብቻ ከተደበቁበት ይዘን መተናል። እና ደግሞ ዋጋው መቀነስ ብቻ አይደለም፣ አሪፍ የሆነ ሽልማት ተዘጋጅቶላችኋል። አንድ ባጃጅ ለገዛ አንድ ትልቅ ሽልማት የተሸለመ ነው። የቀን ገደብ አለው። እስከ መቼ ነው ወይም ደግሞ ሽልማቱስ ምንድነው የሚሉትን የምናይ ይሆናል። እንግዲህ በዝቅተኛ ዋጋ የሚሸጠው ማን ነው? ቅናሽ የተደረገበት ቀን ሽልማቱስ ደግሞ ሳያልቅ እንዴት እናገኛለን የሚሉትን ጥያቄዎች እንዳይፈጠርባችሁ እኛም አድራሻቸውን፣ ስልክ ቁጥራቸውን ብሎም ደግሞ በጣም ቅናሽ የሆነውን ባጃጅ ወደ መጨረሻ ላይ ሁሉንም ነገር እነግራችኋለን። እናንተ ብቻ ቶሎ ለመወሰንና ለመግዛት ተዘጋጁ። በመጨረሻም እንግዲህ እንዳልናችሁ አንድ ጊቫዌ አለ። እሱንም ደግሞ ሽልማት ነው። በመሃል ወደ እናንተ እናደርሳለን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ባጃጅ የሚል ብዙ ኮሜንት አይተናል። እኛም ደግሞ በኮሜንቱ መሰረት ለእናንተ አሪፍና ቅናሽ የሆነ ባጃጅ ይዘናል ከሽልማት ጋር ማለት ነው። ለማስታወስ ያክል ግን ይህን ቪዲዮ ላይክ አድርጋችኋል። ለሚያስፈልጋቸው ሰዎች ሼር በማድረግና ሰብስክራይብ በማድረግ ቤተሰባዊ ድጋፋችሁ አይለየን እያልን ወደ መረጃው እንመለስ። አሁን ዋጋቸው ከፍ ካሉት እንጀምር። እስኪ ደግሞ የመጀመሪያው ባጃጅ ሰዎች ተወደደ ሲሉት ነበረ። ከነበረው ዋጋ እንግዲህ አሁን ላይ 80 ሺህ ብር ያክል ቅናሽ ያሳየው ባጃጅ እናያለን። የመጀመሪያው ባጃጅ ዋው ባጃጅ ይሰኛል። ባለ 3 እግር የጭነት መኪና ሲሆን ከ30 እስከ 35 ኩንታል የመጫን አቅም አለው። ጉልበቱ 1500 ሲሲ ሲሆን በናፍጣ የሚሰራ እና ደግሞ 35 ሊትር የሚይዝ ሰልባቲዮ ያለው ነው። ይህ ባጃጅ እንግዲህ ብዙ ሰዎች የሚወዱትና ለስራ ተመራጭ የሆነ ባጃጅ ነው። ጋቢናው ሰፊና ያማረ ክብ መሪ አለው። ከበቂ መለዋወጫ ጋር እንግዲህ በመላው ሀገሪቱ ላይ ይገኛል። እንግዲህ ክፍለ ሀገርም ላሉ ከተሞች ውክልና እንሰጣለን ሲሉ ሻጮቹ ተናግረዋል። አሁን ላይ ይሄ ተሽከርካሪ የተሸጠበትም ያለው ዋጋ ደግሞ ከ885 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። እንግዲህ ዋጋቸው ዝቅ እያለ ነው የሚሄደው። የሻጮቹን ስልክ ቁጥርም አድራሻም መጨረሻ ላይ እናሳውቃችኋለን። እያንዳንዱ ባጃጅ በቅደም ተከተል ዋጋቸው ከፍ ካሉ ጀምረን ወርታችን ሄዳለን። በመቀጠል የምናየው ባጃጅ ደግሞ ማክሲማ የጭነት ባጃጅ ይሰኛል። እንግዲህ ሁለተኛ ደረጃ ላይ በዋጋ ከፍተኛ ሆኖ የተገኘው ባጃጅ ይሄ ነው። ከ8 እስከ 10 ኩንታል የሚጭን ጉልበቱ ደግሞ 470 ሲሲ የሆነ አሪፍ እና ድንቅ ባጃጅ ነው። ነዳጅ ቆጣቢ በ1 ሊትር ብቻ ከ30 እስከ 35 ኪሎ ሜትር የሚሄድ አሪፍ በናፍታ የሚሰራ ባጃጅ ሲሆን ይህ ባጃጅ እንግዲህ ታንከሩ 8 ሊትር የሚይዝ ሲሆን አሁን ላይ ጠንካራና አስተማማኝ ከሚባሉት ባጃጆች ውስጥ በቅደም ተከተል አንደኛ ተብሎ ይሰየማል። በቂ መለዋወጫ ያለው አሪፍ ተሽከርካሪ ነው። እንግዲህ ማክሲመም ስፒዱ 50 ኪሎ ሜትር በሰዓት ሲሆን ከ50 እስከ 60 እየተባለ ይገኛል። እንግዲህ አሪፍ የሆነ ዋጋ ሞቶለታል። ስንት ነው ለሚለው 800 ሺህ ብር ብቻ ለገበያ የተሸጠ ይገኛል። በመቀጠል የምናየው ባጃጅ ደግሞ እንግዲህ ብዙዎቻችሁ ከተማ ላይ ያላችሁ የማታውቁት ክፍለ ሀገሮች ደግሞ በደንብ የሚያውቁት ፎርስ ባጃጅ ነው። ይህ ባጃጅ እንግዲህ ፎርስ የተሰኘው የ2023 ሞዴል 499 ሲሲ ጉልበት ያለውና ባለመሪ ባጃጅ ነው። በአንዴ 6 ሰውና ከዛ በላይ መጫን የሚችል ድንቅ ተሽከርካሪ ሲሆን በመላ ኢትዮጵያ በበቂ መለዋወጫ ያለው የተሟላለት ተሽከርካሪ ነው። የሚጠቀመው የነዳጅ አይነት እንግዲህ ናፍታ ሲሆን አሁን ላይ የወጣለትም ዋጋ ደግሞ ከ740 ሺህ ብር ጀምሮ ለገበያ ቀርበዋል። እንግዲህ አሁን ላይ የምንነግራችሁ ባጃጆች በሙሉ ከ50 እስከ 80 ሺህ ብር ቅናሽ ያሳዩ ተሽከርካሪዎች ናቸው። እያንዳንዱን ይሄን ያክል ቀንሷል ላለማለት ነው። ሙሉ መረጃ ብቻ በቶሎ ወደ እናንተ ለማድረስ እየፈጠርን ያለ ነው። በመቀጠል የምናሳያችሁ ባጃጅ ደግሞ ፒያጆ ባጃጅ ይሰኛል። ሹፌሩን ጨምሮ እንግዲህ 7 ሰው የሚጭን አሪፍ የትራንስፖርት ባጃጅ ሲሆን አሁን ላይ ጉልበቱ በ435 ሲሲ የቀረበ ሲሆን ነዳጅ ቆጣቢ በ1 ሊትር ብቻ ከ36 እስከ 40 ኪሎ ሜትር የሚሄድ የሚጠቀመው የነዳጅ አይነት ደግሞ ናፍጣ የሆነ ተሽከርካሪ ነው። እንግዲህ ይህ ተሽከርካሪ ማክሲመም ስፒዱ ከ60 እስከ 70 ኪሎ ሜትር በአንድ ሰዓት መጓዝ የሚችል ሲሆን እንግዲህ ሚሞሪ ማጫወቻ ያለው የራሱ ስፒከሮች የተገጠሙለት ድንቅና ዘመናዊ ባጃጅ ነው። ከመሬት ያለው ከፍታ አሪፍና ፒስታ ለሆኑ መንገዶችም ተስማሚ የሆነ ለገጠር መንገድ ብትሉት ለከተማ ተስማሚ የሆነ ተሽከርካሪ ነው። በቂ መለዋወጫ እንግዲህ በመላው የኢትዮጵያ ሀገራት ተሰራጭቶ ይገኛል። ሜድ ኢን ኢንዲያ የሆነው ይህ ተሽከርካሪ አሁን ላይ የተሸጠበት ያለው ዋጋ ደግሞ ከ630 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። በመቀጠል የምናስቀኛችሁ ደግሞ አሪፍና ለየት ያለ ተሽከርካሪ ነው። በኤሌክትሪክ ቻርጅ የሚሰራ ሹፌሩን ጨምሮ 6 ሰው የሚጭን ዘመናዊ ባጃጅ። እንግዲህ ይህ ባጃጅ አሁን ላይ ልዩ ያደረገው ምንድነው ካላችሁኝ በፉል ቻርጀር ብቻ ከ100 ኪሎ ሜትር እስከ 120 ኪሎ ሜትር መሄድ የሚችል ነው። ባትሪ ሬቱን ደግሞ ስናይ 1.8 ኪሎዋት ነው። ባትሪ ቻርጀር ታይፑ 60 ቮልት ስታንዳርድ ሲግናል ፌዝ ያለው ሲሆን በኖርማል ቻርጀር የትም መደረግ ይችላል ሲሉ ተናግረዋል። የዚህ ባጃጅ ማክሲመም ስፒዱ 40 ኪሎ ሜትር በሰዓት ሲሆን የኋላ ካሜራ ያለው ድንቅና የተራቀቀ ባጃጅ ነው። እንግዲህ ይህ ተሽከርካሪ እንደ ሌሎች ዘመናዊ መኪኖች የኤሌክትሪክ መኪኖች ማለት ነው የደህንነት አላርም የተገጠመለት። እንግዲህ ይሄ ባጃጅ አሁን ላይ የተገጠመለትን ትራንስሚሽን በምንመለከትበት ጊዜ አውቶማቲክ ትራንስሚሽን ተገጥሞለት እናገኛለን። ይህ ደግሞ እጅግ አሪፍና
ተመራጭ ያደርገዋል። ውሃ የማይገባው ባትሪ ዋተር ፕሩፍ ባትሪ የምንለው ማለት ነው ከበቂ መለዋወጫ ጋር እንግዲህ በመላው ሀገሪቱ ተሰራጭቶ ይገኛል። ይህም ባጃጅ ከገዛችሁ የ1 ዓመት ዋስትና አላችሁ ሲሉ እንግዲህ ሻጮቹ አሁን ላይ ከነዳጅ ወጪ ይዳኑ የገቢውንም ደግሞ ምንጭ ከፍ ያድርጉት ይላሉ። አሁን ላይ የተሸጠበትም ያለው ዋጋ እንግዲህ ከ545 ሺህ ብር ጀምሮ ለገበያ ቀርበው ይገኛሉ። በመቀጠል የምናየው ደግሞ ተሽከርካሪ ማሂንድራ አልፋ ፕላስ ይሰኛል። ይህ ተሽከርካሪ እንግዲህ ብዙዎቻችሁ እንደምትወዱ ተስፋ አደርጋለሁኝ። ጠንካራና 435 ሲሲ ጉልበት ያለው ተሽከርካሪ ሲሆን ከ8 እስከ 10 ኩንታል የመጫን አቅም አለው። ነዳጅ ቆጣቢ በ1 ሊትር ብቻ 36 ኪሎ ሜትር የሚሄድና በናፍጣ የሚሰራ አሪፍ ባጃጅ ሲሆን አሁን ላይ እንግዲህ በ2024 ሞዴል እኛ ጋር ታገኛላችሁ ያሉ ጠንካራና አስተማማኝ በቂ መለዋወጫ በመላ ሀገሪቱ ያለው ተሽከርካሪ ነው። አሁን ላይ ለገበያ ወጣትበትም እንግዲህ ዋጋ በምናይበት ጊዜ ከ530 ሺህ ብር ጀምሮ እየተሸጠ ይገኛል። ይህ ተሽከርካሪ እንግዲህ ሜድ ኢን ኢንዲያ ነው። በአብዛኛው በህንድ ሀገር በደንብ ይመረታል። መግዛት ከፈለጋችሁ መጨረሻ ላይ በምናስቀምጥላችሁ ስልክ ቁጥር ማግኘት ትችላላችሁ እንላለን። ቀጣዩ ደግሞ ማክሲማ ዜድ ባጃጅ ይሰኛል። ጠንካራና ተወዳጅ ባጃጅ ለክፍለ ሀገር እጅግ ተስማሚ የሆነ ጉልበቱ 236 ሲሲ ሲሆን የፋብሪካው በር ደግሞ ተገጥሞለታል። ይህ ተሽከርካሪ ነዳጅ ቆጣቢ በ1 ሊትር ከ30 ኪሎ ሜትር በላይ የሚሄድ አሪፍ ቤንዚን የሚጠቀም ተሽከርካሪ ሲሆን በሊትር እንግዲህ እስከ 30 ኪሎ ሜትር የሚሄደው ይህ አሪፍ የሆነ ተሽከርካሪ ማክሲመም ስፒዱ 62 ኪሎ ሜትር በሰዓት ነው። ጠንካራ፣ አስተማማኝ እና ደግሞ ወጪ ቆጣቢ ይሉታል ብዙዎቹ። አሁን ላይ እንግዲህ መለዋወጫውን በሙሉ ሀገሪቱ ታገኙታላችሁ ይላሉ። ይሄ እውነት ነው፣ የተረጋገጠ ነገር ስለሆነ ነው። ወቅታዊ ዋጋው እንግዲህ አሁን ላይ የተሸጠበት ያለው ዋጋ ከ465 ሺህ ብር ጀምሮ ለገበያ ቀርቧል። ዋጋው እንደምታዩት ዝቅ ዝቅ እያለ ነው የምንገኘው። መጨረሻ ላይ ያለችው ደግሞ እጅግ አስገራሚ ነች። አሁን ላይ ደግሞ ብዙዎቻችሁ የማታውቁት ሪ ባጃጅ ይሰኛል። 200 ሲሲ ፓወር ያለው ሲሆን ጠንካራና አስተማማኝ ባጃጅ ነው። የ2024 ሞዴል ሲሆን እንግዲህ ካርቡሬተሩን በምናይበት ጊዜ ባለ 2 ካንዴላ ሲሆን በቂ መለዋወጫ ያለው አዲስ ባጃጅ ነው። አሁን ላይ እንግዲህ በ420 ሺህ ብር ለገበያ ያቀረበ ሲሆን ብዙ ሰዎችም እየገዙት ስላልሆነ እናንተም ገዝታችሁ ተጠቃሚ ሁኑ እንላለን። በመቀጠል የምናየው ባጃጅ ደግሞ ቲቪኤስ በመላው ሀገሪቱ ተወዳጅነትን ያተረፈችው ድንቅዬ ባጃጅ አሁን ላይ እንግዲህ በ200 ሲሲ ጉልበት የቀረበች ሲሆን በ1 ሊትር ከ27.7 ኪሎ ሜትር ጀምሮ የምትጓዝ አሪፍና አስተማማኝ ተሽከርካሪ ነች። 20 ሊትር የሚይዝ ታንከር ያለው ሲሆን 62 ኪሎ ሜትር በ1 ሰዓት የሚሄድ ጠንካራ አስተማማኝ ባጃጅ ነው። በክፍለ ሀገር እንግዲህ በብዛት ብዙዎቻችሁ የምትጠቀሙ ባጃጅ ነው። አሁን ላይ በአዲስ ሞዴል መጥቶላችኋል። አሁን ላይ እንግዲህ ለገበያ የቀረበበት ዋጋ በምንመለከትበት ጊዜ ከ410 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። በመቀጠል የምናየው ባጃጅ ደግሞ ሌላ አዲስ ባጃጅ ነው። ቢንጌት ይሰኛል። ባለ 3 ጎማ የጭነት ባጃጅ ከ8 ኩንታል በላይ የመጫን አቅም ያለው ሞዴሉ የ2024 የሆነ ጉልበቱ ደግሞ 200 ሲሲ ሲሆን ነዳጅ ሰልባቲዮ 21 ሊትር የሚይዝ አስተማማኝ ተሽከርካሪ ነው። ፍጥነት በምናይበት ጊዜ ከ50 እስከ 75 ኪሎ ሜትር በሰዓት ይሄዳል ይባልለታል። ነዳጅ ቆጣቢና በ1 ሊትር ብቻ ከ35 እስከ 45 ኪሎ ሜትር የሚሄድ ዘመናዊ ባጃጅ ነው። በቂ መለዋወጫ እንግዲህ በመላው ሀገሪቱ ላይ ተንሰራፍቶ ይገኛል። አሁን ላይ ለገበያ የወጣበትም ዋጋ ደግሞ በምንመለከትበት ጊዜ ከ420 ሺህ ብር ጀምሮ እየተሸጠ ይገኛል። ወደ መጨረሻው የተጠጋ ነው። እንግዲህ አሁን ላይ ደግሞ የምናየው ተሽከርካሪ ፒያጆ ሲቲ ኤንኤክስቲ ይሰኛል። ፒያጆ የትራንስፖርት ባጃጅ ጉልበቱ 230 ሲሲ ሲሆን ከሹፌሩ ውጭ እንግዲህ 3 ሰው በበቂ ሁኔታ የሚጭን ተሽከርካሪ ነው። የፋብሪካ በሮች የተገጠሙለት ነዳጅ ቆጣቢ በ1 ሊትር ብቻ ከ35 ኪሎ ሜትር በላይ የሚሄድ ቤንዚን የሚጠቀም ተሽከርካሪ ሲሆን ካፓሲቲው እንግዲህ 9.5 ሊትር የሚይዝ ታንከር ያለው ሲሆን ማክሲመም ስፒዱን በምናይበት ጊዜ እንግዲህ 60 ኪሎ ሜትር በ1 ሰዓት መጓዝ የሚችል ድንቅዬ ተሽከርካሪ ነው። ሚሞሪ ማጫወቻ ያለው የራሱ ስፒከር የተገጠመለት በገጠር በከተማ ተፈትኖ ብቃቱን ያረጋገጠ አሪፍ ተሽከርካሪ አሁን ላይ እንግዲህ የተሸጠበት ያለው ዋጋ ደግሞ ከሌሎቹ ቀነስ አድርጎ በ400 ሺህ ብር ብቻ ለገበያ ቀርበዋል። ዋጋችን እንደምታዩት ዝቅ ዝቅ ያለ ነው። ወደ መጨረሻው የተጠጋን ነው። አብራችሁን ቆዩ። ቀጣዩ ተሽከርካሪ ደግሞ በኤሌክትሪክ ቻርጀር የሚሰራ ዘመናዊና ጠንካራ ባጃጅ በፉል ቻርጀር ብቻ ከ80 ኪሎ ሜትር እስከ 100 ኪሎ ሜትር መሄድ የሚችል አሪፍ ተሽከርካሪ ከሹፌሩ ተጨማሪ 3 ሰዎችን በምቾት የሚያስቀምጥ መቀመጫ ያለው በኖርማል ቻርጀር የትም መደረግ የሚችል በቂ መለዋወጫ ደግሞ በመላው ኢትዮጵያ ያለው ሲሆን አሁን ላይ ይህንን ባጃጅ ለገዛ የ1 ዓመት ዋስትና እንሰጣለን ሲሉ በ380 ሺህ ብር ለገበያ አውጥተውታል። መግዛት ከፈለጋችሁ ስልክ ቁጥር እናስቀምጣለን። ሌላው ተሽከርካሪ እንግዲህ በመጨረሻ ላይ ያዘጋጀንላችሁ አሪፍ ቅናሽ ያሳየው ተሽከርካሪ
ኬናጎ ባለ 3 ጎማ የጭነት ባጃጅ ነው። ከ8 ኩንታል በላይ የመጫን አቅም አለው። ሞዴሉ ደግሞ የ2024 ሞዴል ነው። ጉልበቱን በምናይበት ጊዜ ደግሞ 200 ሲሲ ሲሆን የነዳጅ ሰልባቴው 21 ሊትር መያዝ ይችላል። ፍጥነቱ ደግሞ ከ50 እስከ 75 ኪሎ ሜትር በሰዓት ይሄዳል። በነዳጅ ቆጣቢነቱ ደግሞ በመላው ሀገሪቱ ሁሉም ሲያወራለታል እና ደግሞ በ1 ሊትር ብቻ ከ35 እስከ 45 ኪሎ ሜትር መሄድ የሚችል ድንቅ ተሽከርካሪ ነው። ከመሬት ያለው እንግዲህ ከፍታ 1700 ሚሊ ሜትር ርቀት ስላለው ለጥገና አመቺ እንዲሁም ደግሞ ለክፍለ ሀገር በጣም ተስማሚ የሆነ ከበቂ መለዋወጫ ጋር አቅርበናል ሲሉ ለገበያ ያቀረቡበትም ዋጋ ደግሞ በምንመለከትበት ጊዜ ከ350 ሺህ ብር ጀምሮ እየተሸጠ ይገኛል። አሁን እንግዲህ በመጨረሻ እንዲግባባለን ብለን ነበር። እሱም ደግሞ ሽልማት ነው። ሽልማቱን ወደ እናንተ ልናበስር ነው። እንግዲህ አሁን ላይ ይሄ መሸጫ ምን ይላል? ባጃጅ ስትገዙ 32 ኢንች ቲቪ እሸልማለሁ የተባለ ነው። ባጃጅ ግዙ 32 ኢንች ቲቪም ይሸለሙ ይላል። እስካሁን የዘረዘርናቸው ባጃጆች እንግዲህ ተመርጠው ለፒስታ መንገዶች፣ ለገጠራማ መንገዶች ተመራጭ ሲሆኑ በቂ መለዋወጫ በመላው ሀገሪቱ ላይ የሚገኙትን ብቻ ነው ወደ እናንተ ያደረስ ነው። እንግዲህ አሁን ላይ በምንሰጣችሁ ስልክ ቁጥር በመደወል አንድ ባጃጅ ስትገዙ አንድ ቲቪ ትሸልማላችሁ። እነሱንም እንግዲህ ስልክ ቁጥራቸውን እናስቀምጣለን። በስራ ሰዓት ብቻ ደውሉልን ይላሉ። እንግዲህ ሜድ ኢን ኢንዲያ እና ሜድ ኢን ቻይና የሆኑ ባጃጆች በስፋት እነሱ ጋር ታገኛላችሁ። በተረፈ ደግሞ ክፍለ ሀገር ከተሞች ላይ ውክልና እንሰጣለን የምትፈልጉ ሰዎች አናግሩን ብለዋል። ለመናገር ያክል ነው። አሁን እንግዲህ እነሱን ማግኘት ከፈለጋችሁ በ0962 03 1303 ላይ በስራ ሰዓት ብቻ በመደወል ማግኘት መግዛትና ቲቪያችሁን መሸለም ትችላላችሁ። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ ያመሰገንን። በቀጣይ እንድሰራላችሁ የምትፈልጉት ማንኛውንም ገበያ ላይ ያለ ነገርና ማስተካከል ያለብን ነገር ካለ ደግሞ ኮሜንት ላይ በግልጽ ጻፉልን፣ እናነበዋለን። በቀጣይ የምንለቃቸው ገበያ ላይ ያሉ እንደዚህ አይነት የገበያ ጥናቶች ከቦታ ቦታ ገበያ ላይ ያለውን የዋጋ መለዋወጥ የሚነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግና ለሚያስፈልጋቸውም ሰዎች ሼር በማድረግ ቤተሰብ ይሁኑ እያልኩኝ በቀጣይ በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ ተመኘ። ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም